ሰላም ሰላም፣ ውድና የተከበራችሁ የነህላ ሚዲያ ዩቱብ ተከታታይ በሙሉ እንዴት ናችሁልኝ? ሁሉ ሰላም ከኔ ጋር አለ ሁላችሁ አልሐምዱሊላ። ዛሬ ደግሞ እንጂ የመጣሁት ማለት ነው እንደዚህ እንደምታዩት ቆንጆ ሞሎክያ ነው ማለት ነው። ይሄ ቅጠሉ አረንጓዴ ማለት ነው። ያው እየቀነጠስኩ ነው እዚህ እንደምታዩት። ያው የሚታጠበው ከተቀነጠሰ በኋላ ነው እንደምታውቁት ማለት ነው። እና አሁን ይሄ የሚሰራው ይሄ ቅጠሉ ተከትፎ ነው ለወጥ ነው ማለት ነው። ይሄ እንደዚህ ከተቀነጠሰ በኋላ በእንደዚህ መልኩ ማለት ነው እና በዚህ መልኩ ከተቀነጠሰ በኋላ ተጣጥቦ ምን ብሎ ከዛ የሚጨማመርበት ዶሮ የሰድሮ አለ አይደለ? እሱ እና እንደገና ደግሞ ያተርፈሪው አለ አይደለ? እሱ ይጨመራል ማለት ነው። ከሱ ጋራ አንድ ላይ ነው የሚሰራው። ያው ሶሱ ሁሉ ነገሩ ያው የታወቀ ነው ማለት ነው። በሰል ተቁላልቶ ነው በዛ ነው የሚሰራው ማለት ነው። ስለዚህ ያው የሁሉም በየቤቱ ያው የአሰራር ሂደቱ የተለያየ ነው እና ይሄ ሞሎክያ ወረጋ ኢዳም ይባላል ማለት ነው። እና ትወዱታላችሁ እያስባለሁ። ያው የበሰሉን ሂደት ምናምን ምንጊዜም እንደሚሰራ ነው የሚያስፈልግም ማለት ነው። ስለዚህ ሞሎክያ ቅጠል በሀገራችን ደግሞ ሳማ መሰለኛ የሚለበልበው የሚያቃጥለው ማለት ነው። ሾህ ያለው ማለት ነው። ከሱ ጋር ይመሳሰላል ማለት ነው። ይሄ ግን ያው ተዘርቶ ነው የሚበቅለው ማለት ነው። ያው ባለእንትኖች ማለት ነው። ያው ባለመዝራዎች ዘርተውን ይሄንን ነገር የሚሸጡት እየቆረጡ ማለት ነው። ሀገራችን ላይ ያለው ሳማ ደግሞ ያው በተፈጥሮ እንደዚህ ውሃ ያለበት አካባቢ ወንዝ አካባቢ ምናምን በራሱ በተፈጥሮ የሚበቅል ነው ማለት ነው። ያው ብዙ ጊዜ ስላልተለመደ ሀገራችን ላይ ብዙም አይበላ እንደው አልፎ አልፎ ነው እንጂ እንደዚህ እንደ ሞሎክያ አይደለም። ግን ያው ይመሳሰላል። ሳማው ደግሞ በጣም አረንጓዴ ነው ማለት ነው። ይህም አረንጓዴ ነው፣ ግን ያ ደግሞ የበለጠ አረንጓዴ ነው። ይህ ታውቃላችሁ በደንብ ከተከምን ካለ ፈሳሹ እንኳ ሲሰራ የመጥቆር ባህሪ ያለው ማለት ነው። ያው የሳማ ደግሞ አይጠቁርም፣ አረንጓዴነት እንደያዘ ነው የሚቀረው ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። ለቤቴም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኮሜንት አስቀምጡ እንዲመልስላችሁ የምትፈልጉ ማለት ነው። ውድ ዩቱበር የሆናችሁ ማለት ነው። እና ላይክ እያደረጋችሁ አበረታቱን፣ ደግፉን ማለት ነው። አህለን ወሰህለን ብያለሁ። ወደ ቤታችን ተቀላቀላችሁ በሙሉ ከልብ እናመሰግናለን። መልካም ጊዜ ተመኘው ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ከዚህ ወደ ሰናበታችሁ ማለት ነው። ሰላም ሁኑልኝ። መልካም ቆይታ። ግን ላይክ እንዳትረሱ ማለት ነው። ላይክ አትርሱ፣ ኮሜንት አትርሱ። በነገራችን ላይ ይሄ ብቻ አይደለም፣ እዚህ ጋር አለ ማለት ነው። ብዙ ነው ተገዛ። ያው እዚህ ጋር እንደምታዩት አለ ማለት ነው። ያው ቪዲዮ ስሰራ እዚህ ፊት ለፊት ብቻ ያደረኩትን ብቻ ስለሆነ የቀረጽኩት እንጂ ብዙ ነው የተገዛው ማለት ነው። እንዳያንስ ያው ቤተሰብ ለሆነ ሰው ጨመር ተደርጎ ነው የሚሰራው። ትንሽ ከሆነ ደግሞ ቤተሰብ አነስተኛ ከሆነ አነስ አድርጎ ይሰራል ማለት ነው። እና ወዶቼ እስካሁን አብራችሁ ለነበራችሁ ከልብ እናመሰግናለን። በድጋሚም ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ ማለት ነው። ላይክ እንዳትረሱ።